ሰላም እንደምን ናችሁ? በዛሬው ዕለት የፓይለት ኤግዛም ምን እንደሆነ እናያለን። ከዛ በፊት ግን አብዛኞቻችሁ የኛን ቪዲዮ የምታዩ ሰዎች 69.1% ሰብስክራይብ ያላደረጋችሁ ናችሁ። ስለዚህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ዛሬ 3 ወሳኝ የተባሉ ነጥቦችን በዚህ ፓይለት ኤግዛም እናያለን። አንደኛ ድግግሞሽ ነው። ፓይለት ኤግዛም ማለት ከኢንትራንስ ፈተና በፊት ቀደም ብሎ የሚዘጋጅ የኢንትራንስ ፈተናን የሚያቀልና በውስጡ ደግሞ የሚደገሙ ጥያቄዎችን ያካተተ ነው። ሁለተኛ ውስንነት ነው። ይህ ፈተና እንደ ኢንትራንስ በጣም ጥብቅ በሆነ መንገድ የሚሰጥ ሲሆን፣ ይህ ከዛ የሚለየው ነገር ቢኖር ለተመረጡ ተማሪዎች ብቻ የሚሰጥ ፈተና መሆኑ ነው። ተማሪዎች ይህንን ፈተና ልክ እንደጨረሱ ፈተናው ተሰብስቦ የሚቃጠል ሲሆን፣ ያ ደግሞ ምን ያህል ለኢንትራንስ ጠቃሚ መሆኑን ማሳያ ምልክት ነው። ሶስተኛ አስፈላጊነት ነው። ወደ አስፈላጊነቱ ስንመጣ ይህንን ፈተና በሚገባ ከተዘጋጀንበት እና ካጠናነው ኢንትራንስ ፈተናውን አሰራሩን አውቅን ማለት ነው። ይህም ማለት ፈተናው እንዴት ሊጠየቅ እንደሚችል እና ምን ሊመጣ እንደሚችል ግልጽ በሆነ መንገድ እዛ ላይ ስለምናገኝ የኢንትራንስ ፈተናን በሚገባ መስራት እንችላለን። የዛሬው ቪዲዮ ይህንን ይመስላል። ከዚህ በፊት በዚህ ቻናል ላይ የተለያዩ የፓይለት ኤግዛም የተለቀቀ ሲሆን ገብታችሁ በማየት ለፈተናችሁ ተዘጋጁ። ቪዲዮውን ከወደዱት ላይክ ማድረግ፣ ይህንን ቻናል ያልተቀላቀላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።